ስለ ኮከብ ቆጠራ ምን ያህል ያውቃሉ? በውኑ ኮከብ ቆጠራ ጣዖት አምልኮ ነውን? ከሆነስ ለምን? ካልሆነስ እንዴት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና አቋም ምንድነው? ለእነዚህና ለሌሎች ጥያቄዎች መልስ ለማግኘት ዛሬ ቆይታውን ለጥቂት ደቂቃ እዚህ ቻናል ላይ ማድረግ ይኖርበታል። ያላችሁት ከገሊላ ቃና የዩቲዩብ ቻናል ላይ ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮን ላይክ እንድታደርጉ ይጋብዛችኋለሁ። መልካም ቆይታ። በኮከብ ቆጠራ ወይም በአስትሮሎጂ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መካከል ያለውን ግጭት በተለይም በቤተክርስቲያን አባቶች ትምህርትና በመጽሐፍ ቅዱሳዊ ማስረጃዎች ላይ በማተኮር ዘርዝረን እንመለከተዋለን። ይህ ግጭት የሚንጸባረቀው በሁለት ዋና ዋና ምሰሶዎች ማለትም በቅዱሳት መጻሕፍት አስተምህሮ እና በቤተክርስቲያን አባቶች ትርጓሜ ላይ ነው። የመጀመሪያው የመጽሐፍ ቅዱስ መሰረት ፍጥረትን ከፈጣሪ መለየት ሲሆን የኮከብ ቆጠራ ዋነኛ ስህተት ፍጥረትን ወይም ኮከቦችን በፈጣሪ በእግዚአብሔር ቦታ ማስቀመጡ ነው። መጽሐፍ ቅዱስ ግን ይህንን በግልጽ ይከለክላል። ኮከቦች መለኮታዊ ኃይል የሌላቸው ፍጥረታት መሆናቸውን ያስረዳል። እግዚአብሔር ለእስራኤል ሕዝብ ከሰጣቸው የመጀመሪያ ትእዛዛት አንዱ የከዋክብትን አምልኮ መከልከል ነበር። በዘጸአት ዘመን በግብፅ በባቢሎንና በከነዓን ኮከብን ማምለክ የተለመደ ነበር። በኦሪት ዘዳግም ምዕራፍ 4 ከቁጥር 19 ዓይኖችህን ወደ ሰማይ አንስተ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክብትንና የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ በማለት የኮከብ አምልኮን ሲያወግዝ እንመለከታለን። ይህ ጥቅስ ማንኛውም አይነት የከዋክብት አምልኮ ወይም ለእርሱ የዕጣ ፈንታ ማድረግ ከእውነተኛው አምልኮ ጋር እንደሚጋጭ ያሳያል። እግዚአብሔር የወደፊቱን የሚያውቀውና የሚገልጠው እርሱ ብቻ ነው። ኮከብ ቆጣሪዎች የሚኮሩበት የወደፊት ትንቢት ከእግዚአብሔር ዘንድ መጥቶ እንደሆነ ለማወቅ የሚደረግ ፈተና አለ። በትንቢተ ኢሳይያስ ምዕራፍ 41 ከቁጥር 22 እስከ 23 የሚሆነውን ነገር እንድናውቅ ቀድሞ የሚሆነውን ነገሩን፣ ወደፊት የሚመጣውን አስታወቁ፣ አማልክት እንደሆናችሁ እናውቃለን በማለት ኮከብ ቆጣሪዎች ምንም ማድረግ እንደማይችሉ ነገረን። ነቢዩ ኢሳይያስ የባቢሎንን ኮከብ ቆጣሪዎች ዕጣ በተናገረበት ምዕራፍ ላይ ኮከቦቹ ምንም ኃይል እንደሌላቸው በማሾፍ ይገልጻል። በትንቢተ ኢሳይያስ ምዕራፍ 47 ከቁጥር 13 እስከ 14 በምክርሽ ብዛት ደክመሻል፣ አሁንም የሰማይን ከዋክብት የሚቆጥሩ ከዋክብትንም የሚመለከቱ በየመባቻቸውም የሚመጣውን ነገር የሚናገሩ ተነስተው ከሚመጣብሽ ነገር ያድኑሽ። እነሆ እንደ እብቅ ይሆናሉ፣ እሳትም ያቃጥላቸዋል፣ ሰውነታቸውንም ከነበልባል ኃይል አያድኑ። እርሱም ሰው እንደሚሞቀው ፍም ወይም በፊቱ ሰው እንደሚቀመጥበት እሳት ያለ አይደለም በማለት የኮከብ ቆጣሪዎችን አቅመቢስነት በማያሻማ ሁኔታ አሳይቶናል። ለቤተ ክርስቲያን አባቶች የኮከብ ቆጠራ ትልቁ ስነ መለኮታዊ ችግር የነጻ ፈቃድን ማጥፋቱ ነው። አንድ ሰው ሙሉ ሕይወቱ በኮከብ ሲመራ ለኃጢአቱ ተጠያቂ አይሆንም፣ ንስሐ መግባትም ትርጉም ያጣል። ስለዚህ የክርስትና እምነት ራሱ ከስሩ ይናደፋል። ዛሬ በዝርዝር ከምንመለከታቸው አባቶች የመጀመሪያው ቅዱስ ዮሐንስ አፈወርቅ ነው። የወርቅ አፍ በመባል የሚታወቀው ታላቁ ሊቅ የኮከብ ቆጠራን ከክርስትና ጋር የማይጣጣም ሞኝ እምነት አድርጎ አውግዞታል። ቅዱስ ዮሐንስ አፈወርቅ በኮከብ ስሌት ምክንያት ጥሩም ክፉም ማድረጋችን እንደማይቀር በማስተማር ነጻ ፈቃድን አጥብቆ ተከራክሯል። ስለ ዕጣ ፈንታና ስለ አጋጣሚ በሚል ድርሰቱ የምንሰራቸው ተግባራት ከከዋክብት አስገዳጅነት የመጡ ከሆነ እንግዲያውስ እስቲ ንገረኝ፣ ዳኞች፣ ሕጎች፣ ፍርድ ቤቶች ለምን አሉ? ሌባ ተብሎ ከተወለደ ለምንድን ነው የሚንቀጣው? አባቶች ለልጆቻቸው ለምን ያስተምራሉ? ሁሉም ነገር በከዋክብት ቁጥጥር ስር ከሆነ መልካም ምግባር ማስተማር ሞኝነት ነው ሲል ጽፏል። የቤተልሔም ኮከብ ልዩነት ቅዱስ ዮሐንስ ሰብአ ሰገልን የመራው ኮከብ የኮከብ ቆጠራን እንደሚያጸድቅ የሚያነሳውን መከራከሪያ አጥብቆ ይቃወማል። ያ ኮከብ ተራ ፍጥረት ሳይሆን የእግዚአብሔር መልአካዊ ኃይል ወይም ምልክት መሆኑን ያስተምራል። በማቴዎስ ወንጌል ትርጓሜው ይህ ኮከብ ከተፈጥሮ ስርዓት ውጪ ነበር። የከዋክብትን አካሄድ ተመልክቶ ዕጣ ፈንታን የመናገር ጥበብን ወይም አስትሮሎጂን ያስወግድ ዘንድ ይህ ኮከብ ተገለጠ። ምክንያቱም ይህ ኮከብ
ምንም አይነት የተወሰነ አካሄድ አልነበረውምና በሌሊት ይታይ የነበረ ቢሆንም እንኳ በቀን የፀሐይን ብርሃን ድል አድርጎ ያበራ ነበር ይላል። ሁለተኛው አባት ደግሞ ቅዱስ ኤጲፋኖስ ዘቆጵሮስ ነው። ኤጲፋኖስ ስለ መናፍቃን በጻፈው መዝገበ እውቀቱ ወይም ፓናሪዮን ውስጥ የኮከብ ቆጠራን እንደ መናፍቅነት ይዘረዝራል። እርሱ በተለይ አጽንዖት የሚሰጠው ሰዎች ኮከቦችን በማምለካቸው ከእግዚአብሔር መንግሥት መውጣታቸውን ነው። በፓርሳውያን ላይ ከነዚህ የተነሳ የሆነው ሌላው መናፍቅ የኮከብ ቆጠራ ነው። እነርሱ ነፍስ ከሰማይ እንደምትመጣና በከዋክብት እንደምትመራ ያምናሉ። ነገር ግን እግዚአብሔር ኮከቦቹን ለምልክትና ለዘመናት መለያ እንጂ የሰውን ሕይወት እንዲመሩ አልፈጠራቸውም ሲል አስፍሯል። ሌላኛው አባት ቅዱስ አውግስጢኖስ ነው። በወጣትነቱ የማኒኬዝም ተከታይ የነበረው ቅዱስ አውግስጢኖስ የኮከብ ቆጠራን ስህተት ከተሞክሮ ተረድቷል። በታላቁ መጽሐፉ የእግዚአብሔር ከተማ ወይም ሲቲ ኦፍ ጋድ ውስጥ ሙሉ ምዕራፍ ሰጥቶታል። እንደ ማስረጃ የሚያነሳው መንታ ልጆችን ነው። አውግስጢኖስ የኮከብ ቆጠራ ሐሰተኛ መሆኑን ለማረጋገጥ በአንድ ጊዜ የተወለዱ መንታ ልጆችን ማስረጃ አድርጎ ያቀርባል። ምንም እንኳ በአንድ ሰዓትና በአንድ የከዋክብት አቀማመጥ ስር የተወለዱ ቢሆኑም ሕይወታቸው፣ ጤናቸውና ዕጣ ፈንታቸው ፈጽሞ የተለያየ ነው። የእግዚአብሔር ከተማ ምዕራፍ 5 ላይ ኤሳውና ያዕቆብ ሁለቱም ከእግዚአብሔር የተወለዱ መንታዎች ናቸው። ነገር ግን ምን ያህል አንዱ ለሌላው ተቃራኒ ሆነ። ይህ ማለት ኮከቦች በአንድ ደቂቃ ልዩነት ሳይኖራቸው ተመሳሳይ አቀማመጥ ሲኖራቸው፣ ነገር ግን በሕይወታቸው በተግባራቸውና በዕጣ ፈንታቸው ላይ ሰፊ ልዩነት አለ። ስለዚህ ኮከብ ቆጣሪዎች ምን ማለት ይችላሉ? ሞኞች ናቸው ሲል ይህንን አካሄድ አውግዞታል። አራተኛው አባት ታቲያን አሦራዊ ነው። የመጀመሪያዎቹ የክርስትና ይቅርታ አቅራቢዎች አንዱ የሆነው ታቲያን አረማውያን ኮከብ ቆጠራን መስራታቸው በአጋንንት ተገፋፍተው ነው ይላል። አጋንንት ሰዎች ከእግዚአብሔር እንዲርቁ ለማድረግ የኮከብ ቆጠራን ፋታሊዝምን ፈጠሩ። ምክንያቱም ሰዎች በኮከብ እንደሚመሩ ካመኑ ለኃጢአታቸው ተጠያቂ እንደማይሆኑ ያስባሉና በማለት ደግሞታል። ይህ አባባል የኮከብ ቆጠራን ምንጭ አጋንንታዊ መሆኑን የሚያሳይ ጥንታዊ ምስክርነት ነው። በዚህ ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አቋም ኢትዮጵያዊው ሊቅ ቅዱስ ያሬድ እንኳን ሳይቀር የዜማውን ስርዓት ሲመሰርት መነሻው የሰማይ አካላትን ለምልክትነት መጠቀም ነበር እንጂ ሰማያዊ አካላትን ማምለክ ወይም ለዕጣ መጠየቅ አልነበረም። ይህ የሚያሳየው ቤተክርስቲያን የተፈጥሮን ሳይንስ ወይም አስትሮኖሚ እንደምትቀበል ነው። ዋናው የቤተክርስቲያን ትምህርት እነዚህን ሁለት ነገሮች ይለያል። አንደኛ ስነ ፈለክ ሲሆን ሁለተኛው ኮከብ ቆጠራ ነው። ስነ ፈለክ ወይም አስትሮኖሚ የከዋክብትን ተፈጥሯዊ እንቅስቃሴ ማጥናት ነው። ይህ ደግሞ ኃጢአት አይደለም። ሁለተኛው ኮከብ ቆጠራ ወይም አስትሮሎጂ ሲሆን ከዋክብት በሰው ሕይወት ላይ የበላይነት አላቸው ብሎ ማመንና ዕጣን መጠየቅ ነው። ይህ ደግሞ ፍጡርን ማምለክ ነውና የጣዖት አምልኮ ነው። በኦሪት ፍጡርን የሚያመልክ የተረገመ ነው እንዲል የተወገዘና የተከለከለ ነው። የቤተ ክርስቲያንን መጽሐፎች ያስመስለው ስለ ኮከብና ከዋክብት ዕጣ ፈንታ አዋቂነት የሚናገሩ ሁሉ የተወገዙና የቤተ ክርስቲያን የጀርባ ቅማል በመሆናቸው ለይተን መማር ያስፈልጋል። ሊቃውንቱ ኮከብ ቆጠራን የሚያወግዙበት ምክንያት የክርስትናን ዋና መሠረት ስለሚያፈርስ ነው። አንድ ክርስቲያን ሕይወቱ በኮከብ የሚመራ ከሆነ በክርስቶስ ማደግ፣ ጸጋን መቀበል እና መንፈስ ቅዱስ በሕይወቱ የሚሠራውን ሥራ ሁሉ ይክዳል። ከሰው ልጅ ኃላፊነትን በማስወገድ ንስሐን ከንቱ ያደርገዋል። ስለዚህ የኮከብ ቆጠራ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጋር ፈጽሞ የማይስማማ ጥንታዊ የጣዖት አምልኮ አይነት ነው። አበቃን። ሀሳባችሁን በኮሜንት ማጋራት፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ አይዘንጋ። በሌላ ትምህርት እግዚአብሔር በቸር ያገናኘን። ቸር ቆዩ።